ለምን ትፈራለህ? ይፈራውሻ በቃ ምን አድርገህ ነው? ንገረኝ። ችግር የለውም። ችግር የለውም። አዎ ቃል ግቢልኝ። ምንም አትይኝም? ምን እልሃለሁ? ጥለሽኝ አትሄጂም? ቃል ግቢልኝ። ጥለሽኝ አትሄጂም? አንቺ አይደለም በዚህ ጉዳይ ዝም ብለን እንኳን ተጣልተን ተነስተሽ ካልሄድኩ ተይ አይደለም። እሺ አልሄድም። ምን አድርገህ ነው? አሁንም ልትሄጂ ፈልገሻል አይደለም? በዚህ ጉዳይ ነው ያልኩሽ። ይሄንን ነገር ስትሰሚ ጭራሽ ትተሽኝ ነው የምትሄጂው። አልሄድም ለማለት ቃል ግቢልኝ። ይኸው እሺ ቃል ገባለሁ። ምንም የተፈጠረው ነገር ምንም አያስደብርሽም አንቺ። የአንድ ቀን ስህተት ነው። እንዴት እንደተሳሳኩም አላውቅም። ችግር የለውም። በቃ ዋናው ስህተትህ ማመንህ ነው። ይሄ ከባድ ስህተት የሆነ የሚደበቅ ምን አይነት ስህተት አይደለም። እኮ ምንድነው ንገረኝ ልወቀው። ይሁን ንኪ ውስጥ ልቤ ይመታላ። ምን ሆነሃል? ይመታላ እና ልብ ላይ መታ ነው እንዴ? አዎ በጣም አይመታው። ከኔ በእጄ ራሱ አልፎ እየተሰማሽ አይደል? ቀፈርቼ ነው እንዴት ብዬ ልንገር? ገና ምንድነው የሚያስፈራው? ለብዙ ሰው እንዴት እንደምናገር አላውቅም። በቃ ይሄን ቪዲዮ ሁላችሁም ስታዩት በቃ አንድ ቀን የሰራው ስህተት ነው። በጣም ይቅርታና ጓደኞቼም ከጎን የሆናችሁ እንደምታግዙኝ ተስፋ አደርጋለሁ። የተፈጠረው በቃ እናዘዘው በቃ እሺ፣ ችግር የለውም። እሺ ምንም ይፈጠር የተፈጠረው አንዴ ተፈጥሯል ጓደኞቼና ግዴታ በቃ እናንተም ማገዝ አለባችሁ። ማለት ምንም የፈለገ ጓደኛ እንኳን ብንሆን አጎቱ ናችሁና ማለት በቃ ተንከባክባችሁ እንደምታግዙኝ ተስፋ አደርጋለሁ። ብዙ ወጪ ያለውና ግን እኔ ፈልጌው አይደለም፣ ትረዱኛላችሁ። ለምን አትነግረኝም ብሩኬ? እያስጨነቀኝ ነው። ጭንቅላቴ ብዙ ነገር እያሰበ ነው። ምን ሆነሃል? እሺ በቃ ልንገርህ፣ ይኸው ቃል ገብተሻል። የትም አልሄድም፣ ጥዬሽ አልሄድም፣ አብሬ እሆናለሁ ምናምን ብለሻል። አዎ በቃ ልናደድ እችላለሁ፣ ግን በቃ እኮ አትናደጂ። አንድ ቀን ስህተት ነው። ሰርተሽ አታውቂም በህይወትሽ? እሰራለሁ። በቃ እኔም አንድ ቀን ተሳሳትኩ። በቃ ይኸው ምንም ማድረግ አልቻልኩም። እሺ በይኝ በቃ እሺ በቃ የትም አትሄጂም። ይኸው ቪዲዮ የሚይዘው በቃ ቃል ገብተሽልኛ ምናምን ልል ነው። ጥለሽኝ ከሄድሽ እና በቃ ይሄን ቪዲዮ አጥቼ እንዲህ ብለሽኝ ነበር ነው። ብሩኬ በእግዚአብሔር አታስጨንቀኝ። እኔ በጭንቅላቴ ብዙ ነገር እያሰበ ነው። ለምንድነው ታስጨንቀኝ? በቃ ትችሃሊ ደግሞ አልኩ አይደለም ሃይሚ አትጩይብኝ። እሺ ይቅርታ። እኔም እኮ ፈልጌው አይደለም። እኔ ተይው በቃ እንደውም አልነግርሽም። ለምን እኮ እንዲህ ያመትይ ከሆነ ይቅርብኝ ነው። ችግር የለውም በቃ እሺ ንገረኝ። እውነት ችግር የለውም። አልናደድም ምንም ማለት ነው። አልፈልግም በቃ። ለምን እንዲህ ካልሽ ጥለሽኝ ትሄጃለሽ? ጥዬሃሊ ደም ሃይሚ አሁን እየተናገርሽ አይደል እንዴ? ፈራሁሽ እኮ ይበስ በቃ እኔ እንደሱ ደግሞ አትይኝ ነው ይፈራለሁ። እሺ ምን ላድርግ እኔ ምንም የትም ትቼህ አልሄድም። ንገረኝ አንተ እርግጠኛ ነሽ? አሁን ያወራሽውን እኮ እያጠፍሽ ነው ሃይሚ። እርግጠኛ ነኝ በቃ እሺ በቃ አልናደድም። እናም ትቼህም አልሄድም። እሺ ነገር ይሄ ቪዲዮ ይዣለሁ